የበረራ አስተናጋጅነት ወይንም የካቢን ክሩ ስራ ላይ ትልቅ ቻሌንጅ ከሚባሉት ነገሮች ላይ አንዱ ምንድነው? ኢሬጉላር የሆነ የስራ ሰዓት ወይንም ኢሬጉላር የሆነ ስኬጁሎች ናቸው። ይህም ማለት ምንድነው? ለምሳሌ ፍላይቶች አንዳንድ ጊዜ ኤርሊ ሞርኒንግ ቼክ ኢን የሚያደርጉ ፍላይቶች አሉ። ኤርሊ ሞርኒንግ ስትል ላይክ በሀበሻ አቆጣጠር 9 ሰዓትም 10 ሰዓት 12 ሰዓት እንደዛ አይነት ሰአቶች ላይ ወደ ስራ መሄድ ይኖርባችኋል። በሌላ ቀን ደግሞ ሌት ናይት ይሄ ከሚድናይት በኋላ ኢንተርናሽናል ፍላይቶች በተለይ በጣም ከአዲስ አበባ ሲወጡ ከ5 ሰዓት በኋላ ከ6 ሰዓት ከ7 ሰዓት በኋላ ነው ብዙ ጊዜ ቼኪናቸው እና እነዚህ ነገሮች ያው የእንቅልፍ ሰአታችንን በዛም ተጨማሪ ደግሞ የጀት ላግ የሚባሉት ነገሮች ትንሽ ቻሌንጅ ሊያደርጉ ይችላሉ። እነዚህ ነገሮችን መቋቋም የምትችሉት ያው ሙሉ ጤነኛ ስትሆኑ ነው። ለዚህም ነው የሜዲካል ስቴፖችን ማለፍ ያለባችሁ ማለት ነው። ዛሬ በዚህ ቪዲዮ የምንመለከተው የሜዲካል ሂደቱ ምን ይመስላል የሚለውና ሁለተኛው ሀሳብ ደግሞ ያው ሁሉ ነገር ጨርሳችሁ ወደ ትሬኒንግ ከመግባታችሁ በፊት ዋስ ማስፈረም አለባችሁ። የዋስ ክራይቴሪያውስ ምንድነው? ዋስ የምታመጡት ሰውስ ምን ማሟላት አለበት የሚለውን ነገር በአጭሩ ለማየት እንሞክራለን። ሶስተኛው ነገር ደግሞ ከሜዲካል ላይ አይን ቴስት ላይ ትንሽ ሴንሲቲቭ ናቸው። ምንድነው? አይን ቴስት ካላለፋችሁ ያው ስራውን መቀጠል አትችሉም። የአይን ቴስት ቤታችሁ ውስጥ እንዴት በቀላሉ ቼክ እንደምታደርጉ ከዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። ቪዲዮውን እስከመጨረሻው ተከታተሉት። ለማሳጠር እሞክራለሁኝ። ወደ ከሜዲካል ስንጀምር ሜዲካል ያው ለካቢን ክሮች ሜዲካል ላይሰንስ ሊኖራችሁ ይገባል። ሜዲካል ካደረጋችሁ በኋላ የሚሰጣችሁ ላይሰንስ አለ። ይሄም በየአመቱ ነው የሚታደሰው። አሁን የወሰዳችሁት ሜዲካል የሚያገለግለው ለ1 አመት ነው ማለት ነው። እና ልክ የዛሬ አመት እንደገና ደግሞ አዲስ ሜዲካል ቴስት ታደርጋላችሁ። ይህንን ላይሰንስ ይዛችሁ ነው ልክ እንደ መታወቂያ ትራቭል ዶክመንቶቻችሁ ጋር ይዛችሁት ትራቭል የምታደርጉት ነው። ሜዲካል ከየት ይጀመራል? ያው በእኛ ጊዜ እንደነበረው ከሆነ አይ ቲንክ አሁንም ተመሳሳይ ይመስለኛል። በግሩፕ ትመደቡና አንድ ቀን አንድ ግሩፕ የአይን ሜዲካል ከወሰደ ሌላኛው ደግሞ የሽንት ምርመራ ከወሰደ ሌላኛው ደግሞ የብለድ ምርመራ ከወሰደ ሌላኛው ደግሞ ኤክስሬ ከወሰደ እያለ ያው በተራ ይደርሳችኋል። እና አንድ ሳምንት ነበረ የወሰደው በእኛ ጊዜ ሰኞ ጀምረን አርብ ነው የጨረስነው። ከዚህ መሃል ሌሎቹ ሜዲካል ቴስቶች ብዙም አይከብዱም። ለምሳሌ ያህል የሽንት ምርመራ አለ። የሽንት ምርመራ ላይ ያው ብዙ ጊዜ ቼክ የሚያደርጉት ያው ድራግ ቴስቶችን ነው። በዚህ አጋጣሚ ወይ ሲጋራ የምታጨሱ ወይ መጠጥ የምትጠጡ ሰዎች ካላችሁ ለ1 ቀን ለ2 ቀን ኩዌት ብታደርጉት ጥሩ ነው። ሜዲካል ከመሄዳችሁ በፊት ሌላው ደግሞ ያው በሽንት ዩሪን ቴስት ላይ ደግሞ አይ ቲንክ ዲያቤቲክ ይመስለኛል ቴስት የሚደረገው። ሲቀጥል ደግሞ ያው እርግዝና ነው። እርጉዝ ሆኖ ያው ካቢን ክሩ ትሬኒንግ ስኩል መግባት አይቻልም። እሱ ነው ቼክ የሚደረገው። አይ ቴስት ላይ ደግሞ ያው የአይን ቴስት ላይ ሾርት ሳይት እና ሎንግ ሳይት ነው ቼክ የሚደረገው። ሌላው በተረፈው ደግሞ አይ ቴስት ላይ አይ ቲንክ እንትን አለ ከለር ብላይንድነስ አለ። አይ ቴስት ቤታችሁ እንዴት ቼክ እንደምታደርጉ መጨረሻ ላይ ቲፕ እነግራችኋለሁ። እስከመጨረሻው ተከታተሉኝ። ሌላው ደግሞ ያው ሂሪንግ ቴስት ነው። የመስማት አቅማችሁ ያው ኖርማል መሆኑን ለማረጋገጥ የሚደረጉ ቴስቶች አሉ። ይሄም ምንድነው? አንድ ክፍል ትገቡና ኤርፎን ይሰጣችኋል። ሌላ ክፍል ተቀምጦ ያው የዶክተር ይሁን ያው ይሄንን ቴስት የሚያደርግ ሰው የሚሰጣችሁ የሆነ ድምጽ አለ። በተለያየ ፍሪኩዌንስ እና በተለያየ እንትን ቮሊዩም ድምጽ ይለቀቅላችኋል። እዛ እሱን ስትሰሙ ሪያክት ማድረግ የሆነ ነገር ፕሬስ የምታደርጉት ነገር አለ። እንደዛ ያው ፕሮሲጀሩን በደንብ ይነግሯችኋል። ቴስቱን ከማድረጋችሁ በፊት ጆሮአችሁ ጤነኛ እንደሆነ በደንብ መስማት እንደምትችሉ ነው ቼክ የሚያደርጉት። ሲቀጥል ደግሞ ያው ብለድ ቴስት አለ። ብለድ ቴስትም ያው ብዙ ነገር ነው እነሱ ያደርጉት። ሌላው ይሄ ቸስት ኤክስሬ የልባችሁ ምት የመሳሰሉት ነገሮችም
ቼክ ይደረጋሉ። ከዛ በተረፈ ደግሞ ያው ሜንታሊም ፊት መሆናችሁን ከዶክተር ጋር አጭር የሆነ ኢንተርቪው ይኖራችኋል። ያው በዛው ካነጋገራችሁ ያው ከምትመልሱት መልስ ተነስተው እነሱ ዲሳይድ የሚያደርጉት ነገር አለ። ሌላው ደግሞ ያው ፎርም የሚሰጠው የሆነ ረጅም ፎርም አለ። እሱ ያው ሜዲካል ሂስትሪያችሁን ከዚህ በፊት ሰርጀሪ ያደርጋችሁ ከሆነ ሌላ ሕክምና ወስዳችሁ ከሆነ ምናምን የሚሞላ ሲምፕል ፎርም ነው። የስ ኖ የሚባሉ ፎርሞች አሉ አይደለ? ያው አንዳንድ ጊዜ እንደዚህ አይነት ፎርሞች አሉ። እሱን ትሞላላችሁ። ቢኤምአይ ቼክ ይደረጋል። ኢንሞስት ኬዝ በሜዲካል ስቴፕ ላይ ብዙ መውደቅ የለም። ግን አይን ላይ ካላለፋችሁ የአይ ቴስት አስቸጋሪ ነው የሚሆነው። አያሳልፏችሁም ወደሚቀጥለው ስቴፕ ማለት ነው። የሌላውን ስለ ጆሮ፣ ስለ ደም፣ ስለ ዩሪን ቴስት ምናምን የሰማሁት ነገር የለም እና እኔም ካለኝ ልምድ በእኛ ጊዜ ሜዲካል ስንወስድ 2 ልጆች ነበሩ አይናችሁ ላይ ችግር አለ ተብለው ወደሚቀጥለው ስቴፕ ያላለፉት እና ያው በዛው ነው የቆመው። ተሰናብተው ሄደዋል። እና ሜዲካል ላይ ይመስለኛል አይን ላይ ሴንሲቲቭ ናቸው። ያው ከሴፍቲም አንጻር ነው። ያው እንደነገርኳችሁ ስራው ትንሽ ቻሌንጅ ስለሆነ ፊዚካሊ ሄልዚ መሆን አለባችሁ። ሜንታሊም ፊዚካሊም ፊት ማድረግ አለባችሁ። ለዛ ስለሚታሰብ ነው በደንብ ቼክ የሚያደርጉት። ሌላው በተረፈ ደግሞ ያው ቫክሲን አለ፣ ክትባት የሎ ፊቨር ይባላል። እሱ ክትባት አይ ቲንክ ኢትዮጵያን ኤርላይንስ አቪዬሽን ዩኒቨርሲቲ ግቢ ውስጥ ያለው ሜዲካል ሴንተር አይሰጥም። ጥቁር አንበሳ ጋር ያለው የቢጫ ወባ ነው የሚባለው። እሱ ሰርተፊኬት ሄዳችሁ ክትባት ትወስዳላችሁ። ሌላው ሄፓታይተስ ኤ ቢ የሚባሉ ክትባቶች አሉ። ትንሽ ረስቻለሁ እነሱን ነገሮች፣ ግን አይ ቲንክ ሌላ ክትባቶችም አሉ። ግን ያው የሎ ፊቨር የሚባለው ካርዱ ስለሚያስፈልጋችሁ ግዴታ እሱንም ትወስዳላችሁ ማለት ነው። አይ ቲንክ የሎ ፊቨር ክላስ ከጨረሳችሁ በኋላ ነው የሚሆነው። ሜዲካል በአጠቃላይ ይህንን ይመስላል። ሞር ደግሞ በጣም ዲቴል የሰራሁት ቪዲዮ ያለ ስለ ሜዲካል፣ እሱንም ማየት ትችላላችሁ። ይጠቅማችኋል በደንብ። ብዙ ሜዲካል ፖይንት ላይ አሳሳቢ አይመስለኝም። ኤክሰፕት አይን ቴስት ላይ ነው ችግር ካለባችሁ ማለፍ የማትችሉት። ሌላው በተረፈ ያው ኖርማል ቴስት ነው የሚያደርጉት። ያው ብዙ ሰው ጤነኛ ሆኖ ነው የሚገኘው። ብዙም አያሰጋም ለማለት ያህል ነው። ከዚህ በቀጠለ ደግሞ ስለ ዋስ የተባለው ነገር ምንድን ነው? ዋስ ስታመጡ 10,000 ደሞዝተኛ የሆነ የመንግስት መስሪያ ቤት ሰራተኛ መሆን አለበት። ከመንግስት መስሪያ ቤት ሰራተኛ ካልሆነ ከግል የምታመጡ ከሆነ ደግሞ ከባንክና ከኢንሹራንስ ብቻ ነው መሆን የሚችለው። ሌላ የግል መስሪያ ቤት አይቀበሉም። የ10,000 ደሞዝተኛ ምንድን ነው ዋስ የሚመጣላችሁ ሰው እናንተም ሁለታችሁ ማለት ነው። የሜሬጅ ሰርተፊኬት ያስፈልጋችኋል። ያገባ ያላገባ ፈራሚያችሁ ያገባ ከሆነ ከሚስቱ ጋር ነው አብሮ መጥቶ የሚፈርመው። ለምሳሌ ነው ሴትም ሆነች ከባሏ ጋር መጥታ ነው የምትፈርመው። እናንተም ደግሞ ያገባችሁ ከሆነ ያገባ ሰርተፊኬት ያስፈልጋችኋል። ያላገባችሁ ከሆነ ደግሞ የሲንግል ሰርተፊኬት ያስፈልጋችኋል። ሁለቱም እነዚህ የሜሬጅ መረጃዎች ተቀባይነት ያላቸው ከመንግስት ተቋም ብቻ ነው። ከሃይማኖት ተቋማት ተቀባይነት የለውም። ካምፓኒ አይዲ ይዞ መምጣት አለበት የሚፈርምላችሁ ሰው። ሌላ ደግሞ ያው ኮንታክቶቹን የት እንደሚሰራ ስልኩ ምናምን ያው እዛው ፎርም ስላለ እሱ ላይ ያሳውቃል ማለት ነው። እዚህ ጋር ቼክ ለማጥራት ያህል ምናልባት የሚፈርምላችሁ ሰው ከትዳር አጋሩ ጋር መምጣት ካልቻለ ውክልና አዘጋጅቶ ያ ውክልናውን ይዞ መምጣት ይችላል። ያ አንደኛው የትዳር አጋር መምጣት ካልቻለ በውክልና ማስኬድ ይቻላል ማለት ነው። ስለ ሜዲካል እና ስለ ዋስ ያለው ኢንፎርሜሽን ይህን ይመስላል። ሁለቱም እነዚህ የሜሬጅ መረጃዎች ተቀባይነት ያላቸው ከመንግስት ተቋም ብቻ ነው። ከሃይማኖት ተቋማት ተቀባይነት የለውም። ካምፓኒ አይዲ ይዞ መምጣት አለበት የሚፈርምላችሁ ሰው።
ሌላ ደግሞ ያው ኮንታክቶቹን የት እንደሚሰራ ስልኩን ምናምን ያው እዛው ፎርም ስላለ እሱ ላይ ያሳውቃል ማለት ነው። እዚህ ጋር ቼክ ለማድረግ ለማጥራት ያህል ምናልባት የሚፈርምላችሁ ሰው ከትዳር አጋሩ ጋር መምጣት ካልቻለ ውክልና አዘጋጅቶ ያ ውክልናውን ይዞ መምጣት ይችላል። ያ አንደኛው የትዳር አጋር መምጣት ካልቻለ በውክልና ማስኬድ ይቻላል ማለት ነው። ስለ ሜዲካል እና ስለ ዋስ ያለው ኢንፎርሜሽን ይህን ይመስላል። ብዙዎቻችሁ ስጠይቁኝ ነበረ። የአይናችሁን ቴስት የከለር ብላይንድነስ እና የሾርት ሳይት ሎንግ ሳይት ቼክ የምታደርጉበትን የዌብሳይት ሊንክ ከዚህ ቪዲዮ ስራ አስቀምጥላችኋለሁ። እናም ደግሞ ቴሌግራም ቻናል ላይም አስቀምጥላችኋለሁ። ልክ ዌብሳይቱን ክሊክ ስታደርጉት የሚላችሁን መመሪያ ተከትላችሁ ራሳችሁ አይናችሁንና ከለር ብላይንድነስ ቴስት ወስዳችሁ ሬዲ ሁኑ እስከዛ ቀን ድረስ ማለት ነው። አፍተሮል ያው ምንም እንትን ስትረስ ፉል ባትሆኑ ምናምን ይመረጣል። ብዙ ጊዜ እኔ ስላየሁኝ ነው። በእኛ ጊዜ ራሱ በጣም ይጨናነቃሉ ምናምን እና ፊል ፍሪ እና ምንም አዲስ ነገር የለውም። ቀላል ነው እንዳልኳችሁ። ከአይን ጋር የተያዘ ነገር ችግር ካለባችሁ ምናልባት ወይ ቀድማችሁ ለመፍታት ሞክሩ። ካልሆነ ደግሞ ያው የሚቀጥለውን ስቴፕ እንዳታልፉ አምናችሁ መሄድ አለባችሁ ማለት ነው። የዛሬው መረጃ ይሄን ይመስላል። በሚቀጥለው ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም እድል ለሁላችሁም። አመሰግናለሁ።